ሰላም ለእናንተ ይሁን ወገኖቼ፣ እንዴት ዋላችሁ? እንዴት አመሻችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለሁ። ሰላም ነኝ። ሰላማችሁ ይብዛ። እኔ የገጠመኝ ነገር አሁንም ስልክ ላይ ደውላለሁ። ስደውል ብለው ቃላቶች ለመስማት እስቲ እንከታተል ምን እንደምሆን ከኔም ትምህርት ውሰዱ ወገኖቼ። እንደ የኔ እንዳይገጥማችሁ ለሌሎቹ እናንተ ከጠቀመ ብዬ ስላሰብኩኝ ነው። እግዚአብሔር አምላክ እኔን አትርፎኛል። የአሁኑ ላይ መጀመሪያ ላይ መቾከል የተነሳ እንትን ቢሆንም አሁን አድኖናል ጌታና እስቲ አብረን እንደውል ስልክ ወገኔ። ሄሎ ሄሎ። አቤት ወንድ እንዴት ዋልክ? ሰላም ነው? ይቅርታ ስምክ ማን ልበል? ሰላም ነው? እግዚአብሔር ይመስገን ሰላም ነህ። እንዴት ነህ? አለን ክብሩ ይስፋ። እኔ የምልህ ስምክ ማን ልበል? እንትን አላልኩም፣ ለዛ ነው ዝም ብዬ ሴፍል ስላደረኩኝ ነው ስምክ። ስሜ ስሜ ቁርሱ ነኝ። ቁርሱ ነኝ። እንገሶ ማንም ያልከው? ይቅርታ አልሰማሁኝ በደንብ አልሰማሽም? ቁርሱ ነኝ። ቁምቡርሶ። እሺ ቁምቡርሶ ስለታወኩኝ እኔ ሳራ ይባላለሁ። ስለታወኩኝ ደስ ብሎኛል። እኔም ልክ ወንድምክ ተሻለው? እሺ እባክሽ ሞቷል። ሞት? ኧረ ተው እውነትክ ነው? በኢየሱስ የበቃታንሽ ናቸው። እዩት ወንድም ወገኖቼ፣ እዩት መጀመሪያ ላይ እኔ ለሰው በጣም ምጓጋና የሰው ጭንቅ ለእኔ ነው ብዬ ምገባስ ያለቀስኩኝ ነበርኩ። ግን ውሸት መሆኑ ስልኩን ዘግተው ስለዘጋ በወሳፕ ላይ ማውራት ድምፁ ትሰማላችሁ። ወሳፕ ላይ ማውራው ድምፁና ይሄ አንድ ነው። ወሳፕ የለም ብሎ የዚህ ፔጅ ወሳፕ ዘጋ እንጂ የዚህ ወሳፑን ይሄ ሌላ እንትን ነው፣ ሌላ ቁጥር ነው። እኔ ጋር ማውራው በሳውዲ ቁጥር ነው። ይሄ ኢትዮጵያ ቁጥር ላይ ነው ማውራው። ግን እኔ ኢቃማው ወስጄዋለሁ። ስሙ ከነ አባቱ ስም ብር እንደማስገባለት ልኮልኛል። መረጃ ይዤዋለሁ። ቢበላህ እንኳን እግዚአብሔር አትርፎኛል። ግን አበቃ ታውሪ ሰው የሞተ ሰው እንደዚሁ ይሆናል? እስቲ እናንተ ህዝብ ይፍረድ ጌታ። አራ ሌቦች። እኔማ እውነት መስሎኝ ሆስፒታል ላይ ዛሬ ካልገባኝ ይሞታል ስባል እውነት መሰለኝ፣ ግን ውሸት። ስልኩ ከናካቴው ስለዘጋበት ይሁት እንደምል ተጠንቀቁ ወገኖቼ። ይሄ ቪዲዮ የእናንተ ነው። ሌቦች፣ የሰው ቪዲዮ ላይ የታመመ ሰው ቪዲዮ ላይ የምትነግዱ ሰዎች እግዚአብሔር ብቻ ሰማይና ምድርም የፈጠረ ጌታ ይፍረድባችሁ። እውነት ይሄን ቪዲዮ ይዩታ ያላችሁ። እኔ ምንም አልልም። እኔ ሰው ግን እንደ ወንድሜ ማንም አላቀው እንደ እናቴ ልጅ ነው ማየው፣ እንደ ወንድሜ እንደ ኢቴ። አንዴ ሰው ካየው በቃ እንትን ነው ብለው በጣም ነው የሚሳሰው ማለት ነው። የሰው ችግር የራሴ ችግር ነው ብዬ ነው ማለቅ ሰው የራሴ ያ ሰው ቦታ ላይ አስቀምጬ ነው ሚዛን አድርጌ ነው ለሰው የሚጨነቀውና እኩል ያ ሰው ጋር ማለቅ ሰው ማለት ነው። ምታቁኝ ታውቃላችሁ ወገኖችን፣ ለእናንተ አይደለም እኔ ማታቁኝ ማለት ነው።
እኔ ብዙ ተበልቻለሁ። ብዙ እንዲሁ ብሎ ችግራቸው ነግሮ እኩል እናንተ እነሱ ጋር እኩል አልቅሻለሁ። አይቼዋለሁ ሁሉንም፣ ክፉንም ደጉኑ ማየት ትምህርት ነው። አንድ ጓደኛዬ እንዲሁ አለችን፣ ይሄን ቪዲዮ ታያለሽ ብዬ አስባለሁ። ባታይ አንቺ መቼም አትማሪ። ለምን መክራለች። ብዙ ነገር ገጥሞኛል፣ እነግራታለሁ ምስጢሬ ምናምንና አንቺ መቼም አትማሪም አለች። እኔ መማር ያለ ማወቅ ወንዴ አይደለም። በጣም የሚገባ ሰው ከሚገባ በላይ አውቃለሁ። ግን በቃ ተንኮል የሚባል ነገር እንትን አልለም። አንዱ ካጠፋ ጥፋት ላይ ሌላ ለምንድን ነው እንትን ብለው እላለሁ። ሌላ እናትና የእሱ እናት አንድ አይደለም። የአንድ እናት ወድ ጥቁሩም ነጭም ይወልዳል አይደለም? ጥቁሩም ጠይም ማለት ነጭ ሌላ ቦታ አትሄዱ እና እንደዛው ማለት ነው። ሰው እንዳስተሳሰቡ ይለያል ብዬ ነው ማስበው እና የሚገመጠው። እንደዛ ያልኩኝ ነው ብዙ ጊዜ ላይ እንትን ውስጥ የሚገባው ማለት ነው። እኔ ችግር ውስጥ የሚገባው በቃ ለራሴ መኖር ፈልጋለሁ። ለራሴ ብቻ በጀርባዬ ቁጥር እየሰጣችሁ የሆነ ነገር እንደሚጎዳ የምታደርጉ ሰዎች በቃችሁ። እናንተ በልታችሁ ለእናንተ የኔ እንትን ድካሜ አልሰማም ብላችሁ እራሳችሁ ጠግባችሁ ለሌሎች ስልክ ቁጥር እየሰጣችሁ በጀርባ ሆናችሁ ብትወጉኝ፣ ለኔ ያነሳችሁ ብላህ ላይ እናንተ ናችሁ የምትሞቱት። ለኔ ያነሳችሁ ጦር ላይ እናንተ ናችሁ የምትሞቱት። እናገራለሁ ዛሬም ነገ። የሰው ሀቅ እሳት ነው፣ ምንም አይጠቅምም። ልንገራችሁ አይገባችሁም እንዴ? ተውይ፣ ልቀቁኝ፣ ልኖርበት፣ ለልጄ ልኖርበት፣ ምስኪን ላይ እናቴን ልኖርበት፣ ህይወቴን ልኖርበት፣ ልቀቁኝ። አስመሳይ ሰዎች አውቃችሁ በሌላ ሀገር ሳውዲ ቁጥሬን ሰታችሁ ለመብላት የምትሞክሩ፣ እኔ እኮ ሞኞ እኮ አይደለሁ። ባልማርም የተማራችሁ ከእናንተ ላይ ይበልጣለሁ። የሚገባችሁ ቢሆን እኔ አልጨከንም እንጂ ያልተማረ እንደው ከጨከነ አይደርስባችሁ። አይገባችሁም እንዴ? እግዚአብሔርን ፍሩ። በቃ ልቀቁ። ሰው እንደ ስራችሁ ይፈርዳል። እሱ ብር አስገቢ፣ ወንድሜ ሊሞት ነው። አሁን ደቂቃው ላይ ሆስፒታል ካልገባ ሞቶ ነው ማድረው። የምን እንትን ነው? ጎግል ነው እንደዛ ያለው? የምን ዶክተር ነው እንደዛ ያለው? አሁን ደቂቃ ውስጥ አሁን ይሄ ሆስፒታል ላይ ታይቷል። ኦፕሬሽን ልሆን ነው ተባለ። ብሩን ደግሞ ለማስገባት አሁን ከስልክሽ ላይ እንትን ምንድን ነው ከስልክ ማስተላልፈው? እንደዛ ካላስተላለፍሽ አሁን ይሞታል። ለወንድሜ ብቻ አትንገሪ አንቺ። አረ እንደዚሁ ይባላል። አረ ለወገናቾች በወገን ቁስል ላይ አትንገዱበት፣ ንግድ አታድርጉ። አንዱ ታሞ የተኛበት ቪዲዮ የቀረጻችሁ የወስዳችሁ ንግድ አታድርጉ። እግዚአብሔርን ፍሩ። እስቲ የላባችሁም ያዝበላችሁ፣ የላባችሁም ብሉ፣ ሰርታችሁ ፈግታችሁ ብሉ። እግዚአብሔር ይባርካችኋል። ምን ደንቆሮ ናችሁ እናንተ? የሰው ላብ የበላችሁ ነገ ምን እንደምትሆኑ ማታቁ፣ የራሳችሁን ሳትበሉ ነው የምትሞቱ። ልንገራችሁ፣ ይኸው እድሜ ልኬ ፈግቼ ሰው በማመኔ የተነሳ ነው ወደ ገደል እየገባሁ። አሁን ነቃውባችሁ ሌቦች። ስሙ፣ ይሄ ወዳጅ የምትመስሉት ደግሞ ስልክ ቁጥሩ እየቀያየራችሁ በጀርባዬ መጣችሁ። ፊት ለፊት ወቅታችሁ አልወርቅም ስል በጀርባዬ መጣችሁ። እግዚአብሔር ለጠላት አሳልፎ አይሰጥም፣ ዛሬም ነገም። አመሰግናለሁ። ይሄን ቪዲዮ ዱይት ኮፕሊንክ ሼር አድርጉ በጌታ ብያቸዋለሁ። ሌቦች አሉ፣ አድርሱ ለሌቦች። ንግድ የሰው በሽታ ላይ የሚነግዱት ሰዎች አድርሱልኝ። እኔ ከተበላው ሌሎች ወገኖቼ እንዳይበሉ። እኔ በፊት ተበልቻለሁ። አሁኑ ላይ እግዚአብሔር አትርፎኛል።
ግን ሼር አድርጉ፣ ሰው ይጠቀምበት ወገኖቼ። በኢየሱስም አንጀታችሁ ይረርና አሳሩ